ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው። ባልያላችሁ በሰላማችሁ ብዙ ትበልን። ዛሬ የምንገኘው በኬሚሴ በወሎ ኬሚሴ አካባቢ እንግዲህ ይህንን የብሎኬት ቤት አዲስ ተረክበን እንግዲህ ወደ ስራ ገብተናል። ውስጡ ተገርፏል። እንግዲህ ውጩ ይሄንን ይመስላል። በጣም ጽድት ተደርጎ ነው የተሰራው። ውጩ እንግዲህ በስራ ላይ ነው ገና ያለው። ውጩ አልተገረፈም እና ይሄንን ይመስላል። ከውጭ እንደዚህ ተገርፎ እንግዲህ ውስጡ ከተገረፈ ጂፕሰም መቀበል ይችላል። ኦልሬዲ ከስር ከውጭ መጀመሪያ ከውስጥ መለሰን አለበት። እንግዲህ ዙም አድርጌ ላሳያችሁ። ተለስኗል እንደምትመለከቱት። ውጩ ብቻ ነው የቀረው እና እንደዚህ አይነት ስራ ማሰራት ለምትፈልጉ ስልካችንን እናስቀምጣችኋለን። በማንኛውም ሶሻል ሚዲያ ልታገኙ ትችላላችሁ። በወሎ ኬሚሴ ሚጊራ የምትባልበት ሰፈር ላይ እየሰራን እንገኛለን። ሙሉ ሳይታችን ይሄን ይመስላል። እንግዲህ ይሄ ቤት ወደ 4 ክላስ 2 ሻወር ቤት የውጭ ሻወር ቤት እና የውስጥ ሻወር ቤት አለው። እንግዲህ ይሄንን ይመስላል። ስንት ያስፈልገዋል፣ ስንት በቅቶታል ምናምን የሚለውን የምናይ ይሆናል። እስከ መጨረሻው ተከታተሉን። እንግዲህ በጣም ነው የምናመሰግናችሁ ከልብ ስለተከታተላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ሼር ላይክ እያደረጋችሁ ወደ ውስጥ እስከምንገባ ተከታተሉን እና ነባርም የሆናችሁ ደግሞ ሼር አድርጉት። እንደዚሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ፣ እሰራላችኋለሁ። ቀጣይ እንዲሰራላችሁ ለምትፈልጉ ሰዎች እንግዲህ የምንሰራላችሁ ይሆናል። ቤቱ ይህንን ይመስላል። ራቅ ብዬ ነው እንዲሁ ጎራ ላይ ወጣ ብዬ ነው እየሰራሁላችሁ ያለው ቪዲዮውን እና ይህንን ይመስላል። እንግዲህ ቤቱ አነስ ላድርገው እና ማሰራት ከፈለጋችሁ አንዋር ፊኒሽንግ በየአገሩ እየሰራ ይገኛል። ከየት ከደሴ እስከ ሰንበቴ ድረስ እየሰራሁኝ እገኛለሁ አሁን ላይ ማለት ነው። ከደሴ እስከ ሰንበቴ ባለው እንሰራለን። መኮይ እንዲሁም ደግሞ ጭረቲ፣ ጨፋ ምናምን እንደዚሁም ደግሞ ተረፍ፣ ወለዲ፣ ሀርቡ፣ ሸክላ፣ ገርቢ እንዲሁም ኬሚሲ እንደዚህ እዚች አካባቢ ላይ እየሰራን እንገኛለን። ማሰራት ለምትፈልጉ እና ይሄንን እና ወደዛ እየሄደን የምንሰራ ይሆናል። እንግዲህ ከውጭ ሻወር ቤት ስንጀምር እናሳያችኋለን። ተከታተሉን፣ አብራችሁን ቆዩ። የውጭ ሻወር ቤት የምናሳያችሁ ይሆናል። በውጭ ሻወር ቤት በኩል እንግዲህ እንደምትመለከቱት አልተገረፈም። ይሄ የውጭ ሽንት ቤት ሻወርና ሽንት ቤት አለው የራሱ። ከውጭ ነው የምጀምርላችሁ። የራሱ ሻወር ቤት እና ሽንት ቤት አለው። ይህንን ይመስላል እና ደግሞ ወደ ውስጥ ገብተን እናሳያችኋለን። እስከዛ ድረስ ኤክስፔክት አድርጉት። ይህንን እንግዲህ ነው በረንዳው ነው። በረንዳው ተለስኗል እና ይህንን ይመስላል። ማሰራት ለምትፈልጉ ሰዎች ስልካችን እናስቀምጣለን። እንዲሁም ቻናላችን ሰብስክራይብ ያደረጋችሁ ብዙ እይታ እንዲኖረው እና እንደዚሁም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉልን። እንወዳችኋለን። በየአገሩ እየሄድን እንሰራለን። በታማኝነት ሰርተን እናስረክባለን። ጽድት ያለ ስራ እናንተ ጋር ይዘን እንመጣለን። ቀጣይ ደግሞ እስካሁን ያሳየኋቸውን ቤቶች የማሳያችሁ ይሆናል። አሁን ደግሞ ወደ ውስጥ ገብተን የምናሳያችሁ ይሆናል ማለት ነው። ይሄን ይመስላል እንግዲህ ውስጡ። ቀጥታ መጀመሪያ ከሳሎን ነው የምንጀምረው። ሳሎኑ ይሄንን ይመስላል። ሳሎኑ ይሄን ይመስላል። ሰፊ ነው። 6 በ4 የሆነ ሳሎን ነው። 6 በ4 የሆነ ሳሎን ነው። እንግዲህ ይሄንን ይመስላል። ዙም አድርጌ ላሳያችሁ። ይሄን ይመስላል እንግዲህ ሳሎኑ። ስፋቱ በጣም ጥሩ ነው። በሩም ደግሞ ፍሬንች ዶር ነው እና እንደዚህ አይነት ስራ ማሰራት ለምትፈልጉ ሰዎች አናግሩን። እንዲሰራላችሁ ለምትፈልጉ ሰዎች አናግሩን። ይሄ ስንት ካሬ ነው ቤቱ? የእጃችን ብቻ ስንት ካሬ ነው የሚለውን ነገር የምናይ ይሆናል። ስንት ካሬ ነው ካለን ወደ 75 ምናምን ካሬ ነው። አጠቃላይ የእጅ እና የጂፕሰም ዋጋ እስከ 350 ሺህ ብር ይፈጃል። ኤሌክትሪክ 10 ኤሌክትሪኩን 10 ገመድ 10 ጥቅል እንዲሁም ኮንዲት 50 ጂፕሰም የጂፕሰም የኮርኒሱን 100 የግድግዳ እንዲሁም 100 ይፈጃል እና እስከዙ ተደማምሮ ብዙ ቁሳቁሶች ተደማምሮ እስከ 300 ሺህ ብር ለስንት ካሬ? ከ70 እስከ 80 ካሬ ባለው እስከ 300 ሺህ ብር ይፈልጋል። እንግዲህ ቤቱ ይሄን ይመስላል። ኤሌክትሪክ ዝርጋታውም ደግሞ
ተዘርግቷል ማለት ነው። በምን በአንደኛ ጅብሰም በአንደኛው ገመድ የተዘረጋው ይህንን ይመስላል። ለ85 ካሬ ቤት እንግዲህ እስከ 300 ሺህ ብር ይፈልጋል። ቤት በወሎ አካባቢ ነው እና በዚህ በቤት ላይ ማሰራት ለምትፈልጉ ሰዎች አናግሩን። እንዲሰራላችሁ የምትፈልጉትን ቪዲዮም አናግሩ እንዲሁም እና ይሄንን ይመስላል። ቤቱ ወደ ውስጥ ገብተንም እናሳያችሁ ይሆናል እና ወደ ከ70 እስከ 85 ካሬ ላለው ቤት ይሄንን ይመስላል ማለት ነው። ብሩ እስከ 300 ሺህ ብር ሊፈጅ ይችላል። እስከ 300 ሺህ ብር የምን የጅብሰም የአጠቃላይ ሙሉ ወጪ ማለት ነው። ጨለም ነው ላብራላችሁ እና ይሄንን ይመስላል ስራችን። ግድግዳውን እንደምትመለከቱት የምንሰራ በማቴሪያል ራይት ነው። የሁለቱም ራይት ይባላል እና እንደዚህ ይመስላል እንግዲህ ስራችንን ወደ ዝም ገብተን ይሄ ስራችን ላይ ያለው ነው። ገና መኝታ ክላስ እየሰራን ነው ያለ ነው እና ማሰራት ለምትፈልጉ ሰዎች ስልካችንን እናስቀምጥላችኋለን። አናግሩን። ዋትስአፕ እንዲሁም ደግሞ ፌስቡክ እንደዚሁ ቴሌግራም፣ ኢንስታግራም እንጠቀማለን። ማናገር ትችላላችሁ በምትጠቀሙት ሶሻል ሚዲያ እና ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ለብዙ ሰው እንዲዳረስና እይታ እንዲኖረው አድርጉ። በዚህ በቻናል እንግዲህ አዳዲስ ስራዎችን የምንለቅ ይኸው ይሆናል እና ሙሉ ቤቱ ይሄንን ይመስላል። እንግዲህ ከ70 እስከ 85 ካሬ ላለ ቤት ይሄንን ያስፈልጋል ብያችኋለሁኝ። እንግዲህ ለዩቲዩቡ አዲስ ስለሆንኩኝ እንግዲህ የሆነ ሀሳብና ኮሜንት አስተያየት ካላችሁ መስጠት ትችላላችሁ በስራዬ ላይ። ይሄንን ይመስላል ቤቱ ወደ ውስጥ ገብተን አሳይተናችኋል። እንግዲህ ለ75 ካሬ ቤት ለ75 እና ከ70 በላይ ላለ ቤት እስከ 300 ሺህ ብር ሊያስፈልጋችሁ ይችላል። ይሄ እንግዲህ ጅብሰሙ ላይ የሚደረገው እንትን ነው እና እንግዲህ ይሄንን ይመስላል። እንወዳችኋለን። በያላችሁበት ሰላማችሁ ብዝት ይበልልን። ይመቻችሁ።